ሄሎ ፋሚሊ እንዴት ናቸው? ሰላም ናቸው? ዌልካም ብለናል። ሱፐር ፋሚሊዎች እንዴት ናቸው? ሁሉ ሰላም። እንግዲህ ዛሬ የማሳያችሁ ሀላ ፕላትፎርም እንዴት መክፈት እንዳለብንና አከፋፈቱን እናያለን። አከፋፈቱን ብቻ ሳይሆን እንዴት መጠቀም እንዳለብን መጀመሪያ ለአዲስ ጀማሪዎች ምን ያስፈልገዋል የሚለውን ነገሮች እናያለን ማለት ነው። ሀላ ፕላትፎርም የሌላችሁ ሰዎች ቀጥታ አሁን ወደ ፕሌይ ስቶር ላይ እንሄድና ሀላ ፕላትፎርም የሚለውን ቻት እናደርጋለን፣ ዳውንሎድ እናደርጋለን ማለት ነው። ሰርች ላይ ነክተን ሀላ ቮይስ ቻት የሚለውን እንመርጣለን ማለት ነው። ሀላ ቮይስ ቻት የሚለውን ስንመርጥ ቀጥታ ይሄን ያመጣልናል ማለት ነው። እኛ እዚህ ጋር ከመረጥን በኋላ ይሄን ይመስላል። ሀላ ፕላትፎርም መልኩ ይሄ ነው። 100K ዳውንሎድ ያለው ነው። እኔ ኦልሬዲ ዳውንሎድ ስላደረኩት እናንተ ግን ኢንስቶል ብሎ ይመጣላችኋል። ያን እናንተ ኢንስቶል አድርጋችሁት ነው የምትገቡት ማለት ነው። ከዛ በመቀጠል ይሄን ኢንስቶል አድርጋችሁ ከጨረሳችሁ በኋላ ወደ ፕላትፎርም እንገባለን ማለት ነው። ሀላ ፕላትፎርም ይሄን ይመስላል። ታስኮቻችንን እዚህ ጋር ነው የምናያቸው። የኮይን መቀመጫ ቦታችን ይሄ ነው። የፖይንት መቀመጫችን ቦታ ደግሞ ይሄንኛው ነው ማለት ነው። የፖይንት መቀመጫችን ቦታ ይሄንኛው ነው ማለት ነው። እና ፖይንታችን እኛ ታስካችን ሰርተን የሚገባልን እዚህ ፖይንታችን ውስጥ ነው ማለት ነው። ይሄ ኢንቪቴሽን ነው። ኢንቪቴሽን እዚህ እንጋራለን፣ ያው በማስታወቂያ መልክ አለልን ማለት ነው። እና አሁን ቀጥታ ወደ የት እንሄዳለን? ወደ ሀላ ፕላትፎርም እንገባለን ማለት ነው። ሀላ ፕላትፎርም ላይ ስንገባ ብዙ ነገሮች አሉት። ታስኮቹን እንዳትረሷቸው። እነዚህ ታስኮቻችን እዚህ ጋር ሪሲቭድ የምንላቸው እዚህ ቦታ ላይ ናቸው። ከዛ በታች ደግሞ ሆስት ሴንተር የሚል አለ፣ ኤጀንሲ የሚል አለ። እነዚህ ሲቲንጎች ናቸው። ከታች ያሉት ፈንክሽናሊቲዎች ምንድን ናቸው? ሚ ማለት ይሄ ያለንበት ፕሮፋይል ነው። ይሄንን ትተን ደግሞ ሜሴጅ የሚለው ላይ ስንገባ ደግሞ ሜሴጆቻችን ይሄን ይመስላሉ ማለት ነው። ሜሴጅ ቦታ ስንገባ ሜሴጆቻችን እንደዚህ እናያቸዋለን ማለት ነው። ከዛ በመቀጠል ወደ ሆም እንሄዳለን ማለት ነው። ሆም ነው ቀጣይ እንትናችን። ሆም ላይ ገብተን የሆም እንትን እናያለን። አሁን መጀመሪያ ወደ ሚ እንመለስና ያለውን ነገር እናያለን ማለት ነው። ሚ ላይ ተመልሰን የምንሞላቸውን ነገሮች እንሞላለን ማለት ነው። አሁን ሚ ላይ ከተመለስን በኋላ እንዴት ፕሮፋይላችን ኤዲት ማድረግ አለብን ለሚለው እዚች ጋር እንመጣና ኤዲት እናደርጋለን። በኢሜይላችን ቀጥታ ስንገባ የኢሜይላችንን ካመጣብን ቀጥታ እዚህ ጋር እንመጣና ፕሮፋይላችንን እናስተካክላለን ማለት ነው። ፕሮፋይላችን ስናስተካክል ይሄን ይመስላል። እዚች ጋር የኤዲት ማድረጊያ ምልክት አለች። ከዚች ከላይ የኤዲት ምልክት አለች። እሷን ኤዲት ማድረጊያዋን ነክተን ፕሮፋይላችን ውስጡን ማስተካከል እንችላለን ማለት ነው። ስማችንን፣ ሀገራችንን፣ ወሬቨር ሁሉም ፎቶአችንንም እዚህ ጋር ማስተካከል እንችላለን። ተጨማሪ አልበሞችን ደግሞ እዚህ ጋር ማስገባት እንችላለን ማለት ነው። አሁን ኤዲት አድርገን ከጨረስን ባክ ብለን እንወጣለን ማለት ነው። ባክ ብለን ከወጣን በኋላ ሆማችን ላይ ደረስን። ኤጀንሲ ጋር ጆይን ማድረግ አለብን ማለት ነው። እንዴት ጆይን ኤጀንሲ ጋር እንዴት ጆይን ማድረግ አለብን የሚለው እዚች ጋር ኤጀንሲ ውስጥ እንገባና እናያለን ማለት ነው። ኤጀንሲው ጋር ስንገባ ይሄን ይመስላል። ጆይን ኤጀንሲ ይለናል እዚህ ጋር ክሬት አን ኤጀንሲ ይለናል። ጆይን ኤጀንሲ ካረግን በኋላ ኤጀንት መሆን ስንፈልግ ክሬት አን ኤጀንት የሚለውን ነክተን የሚሞሉትን ፎርሞች እንሞላለን ማለት ነው። እኔ አሁን ለጊዜው ሱፐር ፋሚሊ ጋር ነው ጆይን ማድረግ የፈለኩት። የሱፐር ፋሚሊን ጆይን ኤጀንሲ የሚለው ላይ እነካና እገባለሁ ማለት ነው። ጆይን ኤጀንሲ ላይ እዚህ ጋር ሱፐር ፋሚሊ አይዲን አስገባለሁ። 10811242 ቼክ አደርገዋለሁ። ሱፐር ፋሚሊ ይላል። ሰሚት እለዋለሁ። ሰሚት ካልኩ በኋላ እርግጠኛ ነው ወይ ያለ ነው። አዎ እርግጠኛ ነኝ። ሱፐር ፋሚሊ ጋር ለመቀላቀል አልኩት፣ እርግጠኛ ነኝ። ጆይን አረኩኝ ማለት ነው። ቀጥታ እዚህ ጋር ጆይን ሱፐር ፋሚሊ ጆይንድ ብሎ አመጣልኝ ማለት ነው። አሁን እኔ ታስኮችን ሰርቼ ምናምን እንትን ካልኩ በኋላ ኤጀንት በመሆን በምፈልግበት ሰዓት ላይ ለሱፐር ፋሚሊ አፕላይ ያደርግለታለሁ ማለት ነው። እዚህ ጋር አፕላይ ሳደርግለት ቀጥታ ኤጀንትነቱን እሱ ይቀበለኛል ማለት ነው። ከዚህ እንግዲህ እንዴት አድርገን ጆይን ማድረግ አለብን የሚለውን ነገር ይኸው አይተናል። ቀጣይ ወደ እንትኑ እንመልሳለን ማለት ነው። ወደ ሆስት ሴንተር ላይ ምን አለ የሚለውን ደግሞ እናያለን። ሆስት ሴንተር የት ጋር ነው? እዚች ጋር ያለችው ሆስት ሴንተር ነክተን እንገባለን ማለት ነው።
ሆስት ሴንተራችን ላይ ስንገባ እንዴት ማን ጋር ጆይን እንዳደረግን ያሳየናል ማለት ነው። ከዚህ ኦኬ ኔትወርክ ትንሽ እንትን ሆስት ሴንተር ላይ እንደገና እንግባ። ኦኬ ሆስት ሴንተር ላይ ስንገባ ይሄን ይመስላል። አሁን ቅድም ጆይን ያረኳቸውን ፋሚሊ ሱፐር ፋሚሊን ይኸው እዚህ ጋር አመጣልኝ ማለት ነው። ይሄ ጆይን ያረኩት ሱፐር ፋሚሊ ነው። እኔ አሁን ሃወርድ ስቲኒድ የሚሰጠኝ ፕላትፎርሙን ሪዋርድ የሚሰጠኝ 500ን ለ2 ሰዓት 1000 ይሰጠኛል ማለት ነው። እና ይሄን ይመስላል ፕላትፎርሙ እንትናችን ላይ የሆስት ሪከርዳችን ይሄን ይመስላል ማለት ነው። እዚህ ጋር ነው ሪኮርዶቻችን፣ እዚህ ጋር ሰዓታችን፣ ላይቭ ሪከርዳችን፣ የዴይ ቱ ዴይ ላይቭ ሪከርዳችን እዚህ ጋር ነው የምናየው ማለት ነው። እና አሁን ሆስቶች ኦልሬዲ በኤጀንት በሆስት ኢንቪቴሽን ሲመጡ ጆይን ማድረጋቸውን እዚህ ጋር ያዩታል። አንድ ሁለተኛ እዛ ኤጀንሲ ውስጥ ገብቶ ማን ጋር ጆይን እንዳደረጉ ያዩታል ማለት ነው። አሁን ከዚህ ባክ ብለን እንወጣና ወደ ሆማችን እንሄዳለን ማለት ነው። ኦልሬዲ ታስኮቻችንም እዚህ ጋር ማየት እንችላለን። ታስክ ውስጥ ገብተን ታስኮቻችንን ማየት እንችላለን ማለት ነው። ይሄን ይመስላል ታስኮቻችን። በይበልጥ ደግሞ እዛ ሆም ላይ ስንገባ ሩማችንን ከፍተን ስናይ እነዚህን ታስኮች ጎጎ የሚሉትን ክሌም እንላለን። በጭራሽ እኔ እዚህ ፕላትፎርም ላይ ታስኮቻችሁን ስትሰሩ በጭራሽ ማይክ ሚዩት ማድረግ አይፈቀድም። ማይክ ሚዩት ካረጋችሁ ኢሚዲየትሊ አውቶማቲክሊ ታስኮቻችሁ ሎክ ያደርጋሉ። እነዚህ ጎጎ የሚሉት ታስኮቻችሁ በሙሉ ሎክ ያደርጋሉ። ኦኬ በጭራሽ ሚዩት እንዳታደርጉ። ሚዩት ማድረግ እነዚህን ታስኮች ያስቆልፍባችኋል። እነዚህን ታስኮች ስለሚያስቆልፍባችሁ ወንበር ላይ ስትቀመጡ በጭራሽ ሚዩት ማድረግ የለባችሁም። ወንበራችሁ ላይ ስትቀመጡ ቤታችሁ ገብታችሁ ቤታችሁን ከፍታችሁ ስትቀመጡ ማይክ ሚዩት ማድረግ አይፈቀድም። ቢፈቀድ እንኳን ከ15 ደቂቃ በላይ ማስጠንቀቂያ ይመጣል። ያንን ማስጠንቀቂያ ላይ ካልተመለስን ሚዩታችን ካላጠፋን ኦልሬዲ ለ7 ቀን ሎክ ያደርግብናል ታስካችን። ያንን ሎክ ለማስከፈት ምን ያክል እንትን ይፈልጋል? 100,000 ፖይንት ሪሲቭ ማድረግ አለባችሁ። ይሄንን መጠንቀቅ ግድ ያስፈልጋል። 100,000 ፖይንት ሪሲቭ ማድረግ ስላለባችሁ ማይክ ሚዩት ማድረግን ተጠንቀቁ እላለሁ። አሁን ወደ ሆማችን ሄደን ሆም ላይ ያለውን ነገር እናያለን ማለት ነው። እሺ እንግዲህ አሁን ሮማችንን እንዴት መክፈት እንዳለብን እናያለን። ሮማችን መክፈት እንዴት እንዳለብን የምናየው የት ጋር ነው? ቀጥታ እዚች ጋር ክብ ፕላስ ኦር የማይክ ምልክት አለች። እቺን የማይክ ምልክት ነክተን ወደ ውስጥ እንገባለን ማለት ነው። ወደ እንትናችን ስንገባ ይሄን ይመስላል። እዚች ጋር የፎቶ አድ የምናደርግበት ቦታ ነው። እዚህ ጋር ታይትል የምንጽፍበት ነው። ይሄ ታይትል ምንድነው? ውጭ ላይ አናውንስ የምናደርገው ለሰዎች ከመግባታቸው በፊት የሚያነቡት ማለት ነው። እነዚህም ዘሴም ተመሳሳይ ናቸው። እነዚህ የፈለግነውን መምረጥ እንችላለን። እኛውን ለጊዜው ቻቲንግ እንመርጣለን። ማይክ እዚህ ማይክ ሙድ የሚለው ፍሪ ማይክ እንጠቀማለን። አናውንስመንት ማለት እዚህ ጋር አናውንስመንት አለ። ይሄ አናውንስመንት ምንድነው የምናስገባው? ውስጥ ላይ ሰው ገብቶ ወንበር ከተቀመጠ በኋላ ሊያነበው የሚችል ነገር ነው አናውንስመንታችን ማለት ነው። አሁን ቀጥታ የምናደርጋለን ታይትላችንን እንጽፋለን ማለት ነው። ጆይን ማይ ፋሚሊ ልበለው። ማይ ፋሚሊ ኦኬ። እዚህ ጋር ፎቶ እንመርጥለታለን። እዚህ ጋር የፈለግነውን ፎቶ እንመርጣለን ማለት ነው። ኦልሬዲ ይሄንኛውን ፎቶ እንምረጥለት። ጀስት ገባን ማለት ነው። ከዛ ምንድነው የምናደርገው? ፍሪ ማይክ እናደርጋለን። ቻቲንግ እናደርገዋለን ማለት ነው። አናውንስመንት ውስጥ ከገቡ በኋላ ነው ይሄ የሚያነቡት። ሄሎ ኤቭሪዋን ብለን እንጻፍ።
ሄሎ ኤቭሪዋን ጨረስን ማለት ነው። አሁን ሩማችንን እንዴት መክፈት እንዳለብን ጨርሰናል። ከዚህ በኋላ ምን እንደምንጠቀመው ጎ የምትለዋን ነክተን እንገባለን ማለት ነው። አሁን ጎ የምትለዋን ስነካት ወደ ሩማችን ያስገባናል ማለት ነው። ሩማችን ይሄን ይመስላል ማለት ነው። ሩማችን ይሄን ሲመስል ቅድም የጻፍናቸው እንትኖች አሉ። እዚህ ጋር እንደምታች ሄሎ ኤቭሪዋን የሚለው ይሄ ውስጥ አናውንስመንት ያደረግናቸው ማለት ነው። አሁን እዚህ ጋር ምን እንጠቀማለን? ውጭ ላይ ያደረግናቸውን ነገሮች ኤዲት ማድረግ ከፈለግን እዚች ጋር መተን ኤዲት እናደርጋለን። እዚህ ጋር ሜሴጅ እዚህ ኩነን ሜሴጅ ማንበብ እንችላለን። ጊፍቶች ናቸው እነዚህ ጊፍት መለዋወጫ። ይሄ ጌሚንግ ነው። እዚህ ሩም ውስጥ ነን ቻት የምናደርገው በዚህ ነው። ከዚህ በተጨማሪ ደግሞ ታስካችን እዚህ ጋር ታስካችን አለ። ይሄ ታስካችን ነው። ይሄ ታስካችን ማለት ውስጥ ላይ ገብተን እናያለን። ምን ያክል ሰዓት ሰርተን ምን ያክል እንደሚሰጠን እናያለን ማለት ነው። የፕላትፎርም ሪዋርድ እና ዌልካም ቱ ሪዋርዳችን እናያለን። አሁን ታስካችን ነክተን እንገባለን ማለት ነው። ታስካችን ነክተን ስንገባ ይሄን ይመስላል። ይሄ ፕላትፎርሙ ባይ ዲፎልት የሚሰጠን ሆስት ኦን ማይክ የሚለው ይሄ ፕላትፎርሙ ባይ ዲፎልት የሚሰጠን ከ7 ቀን በኋላ የምንወስደው ይሄንን ነው ማለት ነው። ይሄ ማለት ሲኒዳችን ጋር ዲፔንድ የሆነው ማለት ነው። ታስካችን ነው። ሲኒዳችን በጨመርን ቁጥር አብሮ የሚያድግ ነው። ይሄ ዌልካም ቱ ሪዋርድ ነው። ሆስት ኒው ሆስት ለኒው ሆስት የሚሰጠን ነው ማለት ነው። እዚህ ጋር ለ1 ሰዓት ስንቀመጥ 2000፣ ለ2 ሰዓት ስንቀመጥ 2000፣ ለ3ኛ ሰዓት ስንቀመጥ ደግሞ 1000 ይሰጠናል። በአጠቃላይ 5000 ይሰጠናል። እዚህ ጋር ፕላስ ይሄ ጋር 6000 ይሆናል ማለት ነው። 6000ን እዚህ ጋር ሆነን እንወስዳለን ማለት ነው። ወንበራችን ላይ በመቀመጥ ታስካችን እንደዚህ አድርገን እንሰበስባለን ማለት ነው። ወደ ላይ ስክሮል አድርገን እዚህ ጋር ይሄ ዴይ ቱ ዴይ ታስካችን ነው። ይሄ ዴይ ቱ ዴይ ታስካችን ማለት እዚህ ጋር ፓርቲ ወንበር አለች። ይቺ ፓርቲ ወንበር ላይ ተቀምጠን ክራውን ወንበሮች አሉ። ክራውን ወንበር ላይ ተቀምጠን የምናገኛት 800 ፖይንት ናት። ይቺን 800 ፖይንት የምናገኘው 150 ፖይንት ሪሲቭድ ስንል ነው። ከሰው 300 ኮይን ጊፍት ሲሰጠን ይችን ሪሲቭድ ማለት እንችላለን ማለት ነው። እነዚህ ጊፍቶች ናቸው። እነዚህን ጊፍቶች ስንቀበል ወንበር የሚለቀልን ነው። ይሄ ክራውን ጊፍት ይሄ 10,000 ነው። 10,000 ሲሰጠን 1,000 ይሰጠናል። ክሪስታል ፋስትል የሚለው ደግሞ ይሄ 100,000 እንትን ጊፍት ነው። አንተ ወንበር ላይ ሆነ ይሄ እኛ ወንበር ላይ ሆነ ሰው ሲሰጠን ፕላስ የሚያደርግልን ተጨማሪ ፕላትፎርሙ ሪዋርድ የሚሰጠን ይሄ ዴይ ቱ ዴይ 100,000 ከሰው በተቀበልን ቁጥር እኛም ለሰዎቹ ቤታቸው ሄደን እንመልሳለን። በሰው 100,000 በተቀበልንበት ሰዓት ይሄ 10,000 ፖይንት ተጨማሪ ሆኖ ይገባልናል ማለት ነው ለኛ። እና እዚህ ጋር አሉ ሌሎችም ጌም ስንጫወት ምናምን የምንወስዳቸው ነገሮች ጌም ናቸው። እነዚህ ሮያል ባትልስ ሰው ሲጫወት የሚያገኛቸው ናቸው። እነዚህ ቪአይፒ ስትገዙ የሚሰጡ ናቸው። እነዚህ ኤክስቼንጅ ባረግን ቁጥር 1 ሚሊዮን ኤክስቼንጅ በቀን ባረግን ቁጥር 25,000 ፖይንት ይሰጣል። 2 ሚሊዮን ደግሞ ባረግን ቁጥር ስንት ይሰጣል? 50,000 ፖይንት ይሰጣል። ይሄ ኤክስቼንጅ ባረግን ቁጥር የምናገኘው ነው ማለት ነው። ከዛ አሁን ቀጥታ ወደ የት እንመለሳለን? ኦልሬዲ ታስካችንን እዚች ጋር ጎ የምትለዋ ፓርት ሁሉም ታስካችን ሰዓት ሲሞላ እዚች ጎ የምትለዋ ፓርት የምንትለና ክሌም ይልና ይሄን ክሌም አድርገን ቀጥታ የምናደርጋለን ማለት ነው። ሪሲቭ ወደ ፖይንታችን ይገባል። ማኑዋሊ ክሌም ካላልነው አውቶማቲክሊ ራሱ አያስገባልንም ማለት ነው ወደ ፖይንታችን። እና ግዴታ ከኛ ምን ያስፈልጋል? እዚህ ጋር መተን ክሌም ማለት አለብን ማለት ነው። ሰዓት አንስችን ስንጨርስ አሁን ወደ ፓርቲያችን እንመልሳለን። ይሄ ፓርቲያችን ላይቫችን ነው። የዚህ ፕላትፎርም ላይቭ ይሄ ፓርቲ ነው ማለት ነው። እዚህ ፓርቲያችን ላይ ተቀምጠን ነው። ይሄ የቅድም ክራውን ወንበር ያየናት 3 ክራውን ወንበሮች አሉ። እነዚህ ጋር ሆስቶች መጥተው ኦር ኤጀንሲዎች መጥተው እዚህ ሲቀመጡ ለ1 ሰዓት ያክል ሲቀመጡ የሚሰጣቸው ሪዋርድ ነው። ይቺ 800 ያየናት ማለት ነው። የኛ መቀመጫ ቦታ ይቺ ናት። ሌላ ወንበሮች ላይ መቀመጥ አንችልም ማለት ነው እዚህ ፕላትፎርም ላይ። ይሄን ይመስላል ማለት ነው ፕላትፎርሙን አጠቃቀማችን። ቅድም ላይ ውስጥ ላይ ስንገባ ገና ስንገባ የሰራናቸውን ስራዎች እዚህ ጋር ማየት እንችላለን። ሩም ሴት ቅድም አድርገን ገብተን ነበር። አሁን ያለውን ነገር ገብተን እናያለን ማለት ነው።
እንግዲህ ይሄን ይመስላል። ሩም ሴት ማለት ቅድም ስንገባ በጽሁፍ በስፔሊንግ ኦር ዋትኤቨር መቀየር ከፈለግን እዛ ጋር የጻፍናቸውን ነገሮች እዚህ ጋር እንቀይራለን ማለት ነው። እዚህ ጋር ሚውዚክ የሚል አለ። እኛ እዚህ ቤት እዚህ ወንበር ላይ ተቀምጠን እንዳይደብረን የፈለግነውን ነገር እዚህ ጋር መክፈት እንችላለን። መዝሙርም ቁርአንም ዘፈንም ሁሉም ነገር መክፈት ይችላል ማለት ነው። አንድ ሰው እዚህ ጋር ቁጭ ብሎ ይሄ ሼር ነው። ሩማችን ሼር ለማድረግ የምንፈልገው ሰው ካለ ይሄን ሼር ምልክት ነክተን እንልክለታለን። እኛ ሩም መጥቶ እንትን ይቀመጣል ማለት ነው። ይሄ ሳውንድ ኦፍ ቮይሳችን ኦፍ ለማድረግ ነው። እዚህ ውስጥ ያለ ቮይስ እንዳይረብሸው ሰው ከፈለገ ይቺን ኦፍ ማድረግ ይችላል ማለት ነው። ይሄ አድሚን ለመስጠት ነው። ሩም ውስጥ አድሚን መስጠት ነው ለእንትኖች ማለት ነው። ለምንፈልገው ሰው አድሚን መስጠት እንችላለን ማለት ነው። ቀጣይ ይቺ ፓስወርድ ናት። ፓስወርዳችንን ሰው እኛ የምንፈልገው ሰው ብቻ እንዲገባ ከፈለግን ለምንፈልገው ሰዎች ፓስወርዳችን ቴክስት እናደርግና ሼር አድርገናቸው እኛ እዚህ ቤታችን እንቀመጣለን ማለት ነው። ይሄ ባክፓክ ኦልሬዲ እንትን ናቸው። ምንድን ናቸው? እዛ ፍሬም የመኪኖች ፍሬም የፕሮፋይል ፍሬማችን ምናምን ነገሮቻቸው እነሱን ነው እዚህ ጋር የምንመርጥበት። ይሄ ሜሴጅ ነው። ኦልሬዲ ከውጭም አለ ከዚህም ጋር ሜሴጅ አለ ማለት ነው። በጥቅሉ ይሄን ይመስላል። ይሄ ፕላትፎርም በቀን ለ3 ሰዓት ያክል አዲስ ጀማሪዎችን ይፈልጋል ማለት ነው። አዲስ ጀማሪዎችን ለ3 ሰዓት ያክል ይሄን ሲሰሩ ይሄን ይሰጣቸዋል። 6000 ፖይንት ይሰጣቸዋል። ክራውን ወንበር ላይ በተቀመጡ ቁጥር ደግሞ 800 ፖይንት ጊፍቱ ለ300 ሲያገኙ 150 ፖይንት ኦልሬዲ ሪሲቭድ ስለሚያደርጉ ወደ 7000 በቀን ይሰጣቸዋል ማለት ነው ለአዲስ ሆስቶች። እና ይሄን ይመስላል። እኛ ሚኒማይዝ አድርገን ለመውጣት አሁን የፈለግነው ቦታ እዚህ ፕላትፎርም ላይ ለመግባት ይችን መጠቀም እንችላለን። ሚኒማይዝ ማድረጊያዋ ይቺ ኤክስ ናት። ኦልሬዲ ከእንትኑ ነው የሚያስወጣን ከፕላትፎርም ከዚህ ከሩሙ ያስወጣናል። ከሩሙ ሳንወጣ ለመጠቀም ከፈለግን ይቺ ሚኒማይዝ ምልክቷን መጠቀም ነው ያለብን ማለት ነው። ይቺ ሚኒማይዟን እንጠቀማለን ማለት ነው። ኦልሬዲ ሚኒማይዝ አደረገልን መተናል እንገባለን ማለት ነው ሩማችን ውስጥ ተመልሰን እና ይሄን ይመስላል ኋላ ፕላትፎርም። በተጨማሪ በቀጣይ ስለ ጌም ራንኮች እናወራለን፣ ስለ ኢንቪቴሽን እናወራለን፣ ስለ ስቲል ኒዶችን በተከታታይ እነዚህን እንትኖች እናቀርባለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ቴንኪው፣ እናመሰግናለን። እና ፋሚሊ ፕላትፎርም ሱፐር ፋሚሊ ጋር መቀላቀል ለምትፈልጉ ከታች ባለው በዲስክሪፕሽን ቦክሳችን ላይ ሊንካችን አለ። ተቀላቀሉልን እንላችኋለን ማለት ነው። ኦኬ